እጅግ ልብ ሰባሪና አሳዛኝ ዜና ከወደ አሰቦት ገዳም ተሰምቷል። ዓለም በቃይ ብለው በር ዘግተው እየጸለዩ ባሉበት ሰዓት አባታችንን ታጣቂዎች መተው ገለዋቸዋል። እጅግ ያሳዝናል። ለኢትዮጵያውያን ፊደል ቀርጻ ብራና ዳምጣ ኢትዮጵያውያንን አስተምራለች የሚባለው ነገር ፍጹም ውሸት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? አባቶች ሲመርቁ አሳዳጊ አይበድላችሁ ይላሉ። ሰይጣን እምነት በተቀላቀለበት ቤት ያደገች ሴታችን ናት። በአሁኑ ሰዓት ታዲያ ወደ አሪዎስ እምነት እየተቀየረች ትገኛለች። ወንድማችን ፎይ ስለሷም ይነግራል። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም ውድ ኦርቶዶክሳውያን ወንድሞቼ እንደምን አላችሁ? ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። እጅግ ልብ የሚሰብር አሳዛኝ ዜና ከአሰቦት ገዳም ተሰምቷል። ዓለምን ንቀው ለሀገር ሲጸሉ የነበሩት አባት በግፍ መገደላቸው የምዕራብ ሐረርጌ የሀገረ ስብከት ሚዲያ አስታውቋል። እንግዲህ ገዳማውያኑ በገዳም የሚገኙ አባቶቻችን ከዚህ ዓለም ድካም ሲያርፉ በተለያየ ሁኔታ ሲገደሉ ለነሱ ሞት ሰርጋቸው ነው። ምክንያቱም ከዛ ከሚወዱት ከአባታቸው ከአምላካቸው ጋር መኖርን ይናፍቃሉ። ከክርስቶስ ጋር መኖርን ስለሚናፍቁ ዕለት ዕለት ወደሱ መሄድን ነው የሚፈልጉት። ደስታቸው ነው ለነሱ። ወደሱ ወደ እቅፉ ነው የተሸጋገሩት። ለእኔና ለእናንተ ይብላኝ እንጂ። ምክንያቱም በገዳም የሚገኙ አባቶቻችን ናቸው ስለእኔና ስለእናንተ እየጸለዩ ዛሬ ላይ እዚህ ያደረሱ። ያለንበትን ወቅት ያለንበትን ሁኔታ መመልከት እንችላለን። እንግዲህ እኚህ አባት በጣም ነው የሚያሳዝነው። በአሰቦት ደብረ ወጋግ ቅድስት ሥላሴን ገዳም ለበርካታ ዓመታት በብሕትውና ተወስነው ይኖሩ የነበሩት አባት ናቸው። ትልቅ መብራት ናቸው። ስማቸውም አባ መብራቱ ነው። እንግዲህ ጥር 30 2018 ዓ.ም ነው በባታቸው ወይም በመኖሪያቸው ውስጥ በግፍ ተገድለው ነው የተገኙት ማለት ነው። እንግዲህ ባህታዊው በዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገር ለቤተክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቀ አካላት በመሳሪያ ተደብድቦ መገደላቸው ከስፍራው መረጃ ማግኘቱን የምዕራብ ሐረርጌ ሀገረ ስብከት ነው የዘገበው ማለት ነው። ይህንን ዘገባ እንግዲህ በር ዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላው ምዕመናንን የገዳሙ ማህበረሰብ በታላቅ ሐዘን ላይ ጥሏል ማለት ነው። እጅግ በጣም የሚያሳዝን ያውም ደግሞ በር ዘግተው ዓለም በቃኝ ብለው ለዓለም የሚጸልዩ ይሁት ዓለም በቃኝ ብለው ለዓለም ነው ግን በር ዘግተው የሚጸልዩት ያውም በምናኔ ህይወት ማለት ነው። ከማንም ጋር ሳይገናኙ የሚኖሩ ታላቅ አባት። አሁን እኚህ አባት ጸሎት ለኔና ለእናንተ አያስፈልገንም? ለዓለም አያስፈልግም? እንዲህ አይነት በየጊዜው ገዳማውያኑ አባቶቻችን ይገደላሉ። በየጊዜው በዙቃላ የሚከሰተውን እንዲሁም ደግሞ በዚሁም ደግሞ በአሰቦት ደብረ ወጋግ ቅድስት ሥላሴና አቡነ ሳሙኤል ገዳም በአመት አንድ ነገር አይጠፋም። በቃ አሁን ዛሬ ደግሞ እኚህን አባት አተናል። ዓለም በቃኝ ብለው ዓለምን ይናቁ። ምንም እኮ የሚያውቁት ነገር የለም። እኔ በገዳም የሚገኙ መነኮሳትን መግደል ትርፉ ምን እንደሆነ አይገባኝም። በቃ ዓለምን አይፈልጉም እኮ ንቀዋል። ሁሉንም ነገር ትተውታል። አያስፈልገንም ብለው ማለት ነው። ከእግዚአብሔር ጋር መኖር ይሻለናል። በዱር በገደሉ ከአራዊቱ ጋር እንደኛ እንኳን የተስማማ ምግብ እኮ አይበሉም። የተስማማ ልብስ አይለብሱም እኮ። በቃኝ ብለው የሄዱ ገዳማውያንን መጸለይ ለሀገር የሚጠቅሙ ለወገን የሚጠቅሙ እነዚህን አባቶች መግደል ለምን እንደሚያስፈልግ አላውቅም። በፖለቲካው አይሳተፉ፣ በማንኛውም ነገር አይሳተፉ። ምንም የሚያውቁት ነገር የለም። አንዳንዴ እኮ ገዢው ራሱ ማን እንደሆነ ማያውቁበት ጊዜ አለ። ምክንያቱም እነሱ ከክርስቶስ ጋር ነው የሚኖሩት። ዓለሙን አይፈልጉትም። ዓለሙን ሳይፈልጉ ግን በዓለም ውስጥ ላሉ ምዕመናን ለኔና ለእናንተ ህይወት ላናወዘን ከክርስቶስ ቤት ላራቀን በራሳችን ዓለም ለምንዋዠው ሰዎች የሚጸልዩ አባቶች ናቸው። እነዚህን አባቶች ማጣት አያሳዝንም ታዲያ? ወይ ለኔ ብለን ለራሳችን የምናለቅስበት ጊዜ ነው። እነሱማ ሄደዋል። በቃ ሙሽራ ሆነው ሄደዋል። ከቅፉ ገና ዓለምን ንቀው ሲሄዱ እኮ ነው ያ የመንግስት ወራሾች መሆናቸው የሚታወቀው። እባክህ መንግስትን አውርሰን አይሉም እኮ ለህዝብ ማራቸው ይቅር በላቸው ነው። እነሱም አይወርሳሉ። እንኳን እነሱኛ ስንወርሳለን ብለን አይደል እንደዚህ ምን ሆነው። እባካችሁ የሚመለከታቸው አካላት ለገዳማውያን ከለላ አድርጉ። ለገዳማውያኑ ጠበቃ አድርጉ። ይጠቅሙናል እንጂ አይጎዱንም። ቢኖሩ በጣም በእጥፍ ነው የሚጠቅሙን። እግዚአብሔር አምላክ ከቅዱሳኑ ጋር ነፍሳቸውን ያሳርፍ። በረከታቸው ይድረሰን። የኛ አባት በረከት ለሁላችንም ይድረሰን።
ወንድማችንን እናመሰግናለን። የአባታችንን ነፍስ ቸሩ እግዚአብሔር በአጸደ ገነት ያቆይልን፣ ለገዳዮቹም ደግሞ ልቡናን ይስጥልን። አሳዳጊ አይበድላችሁ ማለት ለዚህ ነው። እህታችን ያደገችው እንደሚታወቀው በግብረሰናይ ድርጅቶች ውስጥ ነው። በዚህ በግብረሰናይ ድርጅቶች ውስጥ ደግሞ የሰይጣን አምላኪዎች በውስጡ ተሰግስገዋል። ጾታቸውን የቀየሩ ሰዎችም በዚህ ቦታ ውስጥ ተሰግስገዋል። ሃይማኖት የሚባል ነገርም አያውቁም። ጀግናው የሩሲያ መሪ እንደሚታወቀው ጾታቸውን ለቀየሩ ሰዎች ማደጎ ብለው ልጅ ወስዳሉ። ይህንን በሀገሬ በፍጹም አልፈቅድም ባሉበት ሰዓት መላው አውሮፓ ተናውጧል። አውሮፓ እንደሚታወቀው የሃይማኖት፣ የእሴት፣ የባህል የሚባል ነገር የላቸውም። ውልቅ ብሎ ከላያቸው ላይ ተገፎ ሄዷል። እነሱ በአሁኑ ሰዓት ጨዋታቸው ሁሉ ከሰይጣን ጋር ሆኗል። ይህን የሰይጣን አምልኮ ታዲያ በየሀገራቱ እያስፋፉት ይገኛሉ። ይህን ደግሞ የማስፋፊያ መንገዳቸው ግብረሰናይ የሚባለው ድርጅት ነው። እኛም ሀገር ውስጥ በተለያየ መልኩ ይመጣሉ። እንደነዚህ ያሉ ሰዎችንም አብቅሎብናል። አንዴ ኦርቶዶክስ ጋር፣ አንዴ ፕሮቴስታንት ጋር፣ አንዴ እስልምና ጋር ወደዛ ወደዚህ እያሉ ብዙ ሰዎችን ያወዛግባሉ። ከክርስቶስ ጋር አንድም እንዳንሆን አድርገዋል። ዘዳግም 23:1 ቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። በቃ እኔ እግዚአብሔር አልፈልግም። ምንሽሩ የተቆረጠበት የተቀጠቀጠበትም ልጆቹም ዲቃላዎቹም እንዳይገቡ አልፈልግም አለ። ኦኬ። ስለዚህ እግዚአብሔር ከእንደዚህ አይነት ሰዎች ጋር ግንኙነት የለውም። ስለዚህ እኛ ኢትዮጵያኖች የምንኮራበት አንድ ጀንደረባ የሚባል አለ። ስለ ክርስትና ሲነሳ ሃሌሉያ ኢትዮጵያዊ ጀንደረባ የምንባልለት አንድ ጀንደረባ አለ። እስኪ ስለ ጀንደረባው ና ጀንደረባ ራሱ ማለት ምን ማለት ነው? እንቀጥል። ጀንደረባ ማለት ስልብ ማለት ሲሆን የጀንደረባ ትውልድ ማለት ደግሞ የስልብ ልጆች ማለት ነው። ሰድቦን ነው የጀመረው። ስልብ ማለት የወንድ ልጅ ብልቱ የተቆረጠበት ወይም ደግሞ ጀንደረባ ማለት ነው። እንደገና ደግሞ ምንሽሩ የተቀጠቀጠ ብልቱ የተቆረጠ ሰው ወደ አምላክ ጉባኤ ወደ ያህዌ ጉባኤ አይገባ ይላል። ጉባኤ ለሚለው ቃል ኤክሌሲያ ነው፣ ቤተክርስቲያን ነው። እና ቤተክርስቲያን ውስጥ የማይገባበት ምክንያት ምንድን ነው? እሱ ነው ፈልጎ ያደረገው ወይ? ሰዎች ናቸው የቆረጡት ምንሽሩን፣ ሰዎች ናቸው የቀጠቀጡት፣ ፈልጎ አይደለም ያደረገው። ለምንድን ነው ቤተክርስቲያን ውስጥ የማይገባው ነው እኛ ጥያቄያችን። ይሄ ነው ፌር ያለው ነገር ማለት ነው። ዘዳግም ምዕራፍ 23 ከቁጥር 1 ላይ የሚገኘውን ክፍል ደጋግመው ኡስታዞች ሲያነሱት መሀይምነታቸው ስላስገረመን ንቀን ትተናቸው ነበር። ነገር ግን ለሞኝ እንደ ሞኝነቱ መልስለት ጠቢብ የሆነ እንዳይመስለው ስለሚል መጽሐፍ እነኚህ ኡስታዞች አምርረው እንግዲህ ይህን ክፍል እየጠቀሱት ነው። ምንሽሩ የሚለው እንግዲህ እነሱ የሚጠቅሱት ከፕሮቴስታንቱ እትም ላይ ነው። የእኛ 2000 እንደዚህ ይላል። ፍሬ ዘሩ የተቀጠቀጠ አባላ ዘሩም የተቆረጠ ወደ እግዚአብሔር ጉባኤ ቤት አይግባ ይላል። ሰው ወደ እግዚአብሔር ቤት ወይም ጉባኤ አይግባ ማለት ምን ማለት ነው? ለምንድን የተባለው ከተባለ እንግዲህ ኡስታዙ ሲናገር ከሰማችሁ እግዚአብሔር ጉባኤ የተባለው ኤክሌሲያ ነች ብሏል። ኤክሌሲያ የተመሰረተው መቼ እንደሆነ አያውቅም ማለት ነው። ኤኒዌይስ እግዚአብሔር ጉባኤ የሚለው ነሰሰርሊ አንድ ትርጉም ብቻ አይደለም ያለው። የቃል ኪዳኑ ህዝቦች ራሱ የእግዚአብሔር ጉባኤ ተብለው ይጠራሉ። በአመራር ላይ ያሉት እስራኤላውያን ቃል ኪዳን ውስጥ ያሉት ደግሞ አሁንም ኤክሌሲያ ተብለው ሊጠሩ ይችላሉ። ስለዚህ እነኝንም ያካትታል ማለት ነው። ለምንድን ነው የዘር ፍሬው የተቀጠቀጠ ወይንም ደግሞ ብልቱ የተቆረጠ አይግባ የተባለው ያልን እንደሆነ ቅዱስ ጳውሎስ እንደሚነግረን በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ቤተ መቅደሱ ቅዱስ ነው፣ ያ ቅዱስ የእግዚአብሔር ቤተ መቅደስ ደግሞ እኛ እንደሆነና በራሳችን ላይ ራሳችን እንዳናፈርስ እግዚአብሔር ያስጠነቅቀናል። ስለዚህ እግዚአብሔር ብዙ ተባዙ ምድርን ሙሏት ብሎ የፈጠረልን ብልት እኛ ልንቀጠቅጠው ልንቆርጠው አልተፈቀደልንም። ለጣዖት ልንሰዋ አልተፈቀደልንም። ያንም በማድረግ ለጣዖት ሰውተን ብልታችንን ወደ እግዚአብሔር ቤተ መቅደስ ሄደን እንደ ዛሬያ ምሳሌ ልንሆን አንችልም ማለት ነው። እንደዛ እንድናደርግ አልተፈቀደምና ታዲያ በብሉይ ኪዳን ውስጥ ጀንደረባ የነበሩ አገልጋዮች የሉም ወይ ያልን እንደሆነ በጣም ብዙ ነበሩ። ለይቷ ወደ አነሳችሁ ስመለስ ሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጀንደረባ የሚለው ስድብ ነው ብላለች። ነው ስድብ አይደለም። ጀንደረባ የሚለው ለሌላም ለንጉሶች አገልጋይ ወይም ደግሞ የዕቃ ክፍል
ንብረት ጠባቂ እንደማለትም ነው። ኢትዮጵያዊ ጀንደረባ የተባለው የህንዳኬ የዕቃ ክፍል ኃላፊ ነበረ። ስለዚህ በብሉይ ኪዳን ደግሞ አበሜሌክን ማስታወስ ይቻላል። የንጉሱ አገልጋይ የነበረው እሱ ጀንደረባ ነው። ስድብ ማለት አይደለም። ሰው የዕቃ ክፍል ኃላፊ ጀንደረባ ተብሎ ይጠራል። የኢትዮጵያዊ ላይ ልመለስና ተአምር ነው። የኢትዮጵያዊ ጀንደረባ አስቀድሞ ትንቢት ተነግሮለት ነበረ። ኢሳያስን መጽሐፍ ሲያነብ ነው ያገኘው። ኢሳያስ ላይ ደግሞ ኢሳያስ አስቀድሞ ስለ ጀንደረባው ትንቢት ተናግሮ ነበረ። ትንቢተ ኢሳያስ ምዕራፍ 56 ከቁጥር 3 እንደዚህ ይላል። ወደ እግዚአብሔር የተጠጋ ምጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። በምኔ ውስጥ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስምን እሰጣቸዋለሁ ብሎ ትንቢት ተናግሮ ነበር። ትንቢተ ኢሳያስ ላይ ማለት ነው። ይህ ትንቢት ደግሞ ክርስቶስ በስጋ ተገለጠ በኋላ ጴጥሮስን አንተ ዓለት ነህና በአንተ ላይ ቤተክርስቲያኔን እመሰርታለሁ ብሎ በማቴዎስ ወንጌል ምዕራፍ 16 ላይ ተናገረ። ስለዚህ በቤቴ ውስጥ ስል በቤተ ክርስቲያን ኤክሌሲያ በዛ ተመሰረተ በክርስቶስ ማለት ነው። በብሉይ ኪዳን ሳይሆን በክርስቶስ ነው የተመሰረተችው። ሰው በዛ በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣለሁ ለጀንደረባ ተብሎ የተነገረው ትንቢት በአዲስ ኪዳን ተፈጸመ። ትንቢቱ ማለት ነው በኢትዮጵያዊ ጀንደረባ ትንቢቱ ተፈጸመ። የማይጠፋ ስም ተሰጠው። እነሆ እኛም የሱ ትውልድ የሱ ልጆች ተብለን እንጠራለን። ጀንደረባ ማለት ብልቱ የተሰለበ ነው። የጀንደረባ ትውልድ ማለት ደግሞ ብልቱ የተሰለበ ትውልድ ልጆች እንደማለት ነው ብላ ሞክ ለማድረግ ሞክራለች። አባቷ ብልቱ ከተቆረጠ በኋላ በእግሩ ነው ሊወልዳት የሚችለው ወይንስ በጭንቅላቱ? በዛው ብትጠይቁልኝ ደስ ይለኛል። ኤኒዌይስ ግን ስለ ጀንደረባ ከተነሳ ሚሽካት አልመሳቢ 88 ላይ የሙሐመድ ቂጡን መጥረጊያ ድንጋይ የሚያቀብለው አቡ ሁሬራ የሚባል ነበረ። ሁሌም ካካ ሊል ሲል ድንጋይ የሚለቅምለት ማለት ነው። እና ማግቢያ ገንዘብ ቸገረውና ወሲብ ማድረግ ደግሞ ስለፈራ ወይም ለመዘሞት ብልቴን ልስለበው እንደ ብሎ ሙሐመድን አማከረው። ሙሐመድ ምለውም ብሎ ቢመልስለት ጥሩ ነው። የተቀደረብህ የተወሰነብህ ነገር ከመሆን አይመለስም፣ የፈለግከውን አድርግ ብሎ መለሰለት ማለት ነው። ሌላኛው አልጨምርላችሁ ሳይ ሙስሊም 1404 ኤ ላይ የሙሐመድ ተከታዮች ወደ ጦር ሜዳ እየሄዱ ሴቶች አብረዋቸው አልነበሩም እና ተነሳባቸው ይገባቸዋል። ከዛ መሐመድ ብልታችንን እንቁረጠው እንዴ ብለው ሲጠይቁት ለምን እንትን አታደርጉም አለ። ለምን ገንዘብ ከፍላችሁ ወሲብ አታደርጉም ወይንም ደግሞ ሙታ ለምን አፈጽሙም አላቸው ማለት ነው። ገንዘብ ከፍላችሁ ሙታ ፈጽሙ አላቸው። ኦኬ ቃሉ የሚያሳፈር ከሆነ ደግሞ አንድ ልጨምርልህ። ሱራ 66 ቁጥር 12 ላይ ፈርጅ ማለት ምን ማለት ነው? ፈርጅ ማለት ብልት ብላችሁ የተረጎማችሁት አማርኛው ምን ማለት ነው? የሴቷ ሊትራሊ እንትን ማለት ነው። ብልት እጄን ብልት ነው፣ አይኔን ብልት ነው፣ ሌላውም አካል ብልት ተብሎ ይጠራል። ብልት አትበሉት፣ በስሙ ጥሩት። የወንዶቹን ደግሞ ከፈለጋችሁ ጀሚያ ተርሚዚ 82 ላይ ፒነስ ማለት ምን ማለት ነበረ? ስለዚህ እቺን ክፍል ያት እስቲ። ፒነሱን በእጁ የነካ ምናምን የምትለዋ ማለት ነው። በጣም ብዙ ቦታ አለ። ከ100 በላይ የወንዱ ዘከር ተጠቅሷል ማለት ነው። ከ100 በላይ ነብዩ ዘክር ብልት ብላችሁ እንዳትተረጉሙት ቃል በቃል ሙሐመድ ተናግሮታል ማለት ነው። በዚህ ጉዳይ ላይ ዛሬ ማታ በሰፊ ስለምገባበት ብቅ በሉ። ጃፓን እምነት የሌላት ሀገር ናት። በአመት አንድ ቀን ነው የአምልኮ ቦታ የሚሄደው በሙሉ 80 ሚሊዮን ህዝብ ነው። 80 ሚሊዮን ህዝብ በአመት አንድ ቀን የአምልኮ ቦታ ይሄዳል። ግን ጦርነት የለም ጃፓን፣ ረሃብ የለም ጃፓን፣ የርስ በርስ መከፋፈል የለም ጃፓን። ጄኔቫ ሄጄ ነበር ባለፈው። 5-6 ቋንቋ አላቸው። በቋንቋ የሚጣላ ሰው የለም። በቋንቋ የሚጣላው ደንቆሮ ነው እንጂ ሰው በቋንቋ አይጣላም። ቋንቋ ለሰው እንጂ ሰው ለቋንቋ አልተሰጠም። ያን ፍቅር ተሰጠን፣ ፍቅር መኖር አቃተን። አያሳዝንም? እንዴት እንደሚሰማችሁ አላቅም። ወርቅ ተሰጠን በማይረባ በቆሻሻ ላይ መውደቅ የምንፈልግ ድሆች፣ አይምሯችን የደህየ ትልቅና ትልቅ አገርና ትልቅ ህዝብ በትንሽ ዘመን ላይ ወደቀ።
ትልቅ ህዝብ ትልቅ ሀገር በትንሽ ጊዜ ላይ ወደቀ። እግዚአብሔር ትንሽነታችን ተመልክቶ ከፍ ያርገን፣ በፍቅሩ ይጎብኘን። እሱ ፍቅር ተገለጠ፣ እኛ እንድንኖረው ፍቅር ተገለጠ። ሌላ እንዲኖረው አይደለም፣ እኛ እንድንኖረው፣ በተለይ ክርስቲያኖች እንድንኖረው። አብላጫ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በኢትዮጵያ ውስጥ ክርስቲያን አብላጫው ግን ራሳችንን ማዳን አልቻልንም፣ እንኳንስ ሌላውን ልናሳምን። ኦርቶዶክሳውያን ወገኖቼ ዛሬ እግዚአብሔር በዚህ በልደት ቀን አንድ መልእክት ይናገራል በቤተ ክርስቲያን በኩል። ፍቅር የሚባለውን ነገር ተለማመዱት፣ ተቀበሉት። ፍቅርን ካልተቀበልነው ምግብ ቢሰጠን እንኳን ካልተቀበልንና ካልበላ ነው ይሸታል እንጂ ምንም ነገር አይሆንም። ማንኛውም ነገር ካልተገበረ ህልው ሊሆን አይችልም። ፍቅር አፍቃሪ ሰዎችን ይፈልጋል። ካልተሰራ ሕያው አይሆንም፣ ደግሞ ኤግዚስት አያደርግም። ይቅርታዬን ቃል ልጠቀም። ፍቅር አንደኛው የተገለበጠበት ነው። እሱን እንድንኖረው እግዚአብሔር ለኛ አደራ ሰጠ። ወይኔ ጉዴ! እሺ እንቀጥል። እንትን የማውቀው ይመስለኛል የከበሮ፣ የሽብሸባ፣ የማጨብጨብ እና የጽናጽል ትርጉሙን ግን አላወኩም። የከበሮ፣ የሽብሸባ፣ የጭብጨባ ትርጉም ምንድን ነው? በጣም አሪፍ። በጣም የሚገርምሽ ነገር ረዱ፣ ጥሩ ጥያቄ ነው ያነሳሽው። ብዙ ጊዜ ሰዎች ልብ የማይሉት ነገሮች ናቸው እነዚህ ነገሮች። በእኛ ቤተክርስቲያን ውስጥ በዘፈቀደ የሚደረግ ነገር እንደሌለ ማወቅ አለባችሁ። ረዱ፣ በእኛ ቤተክርስቲያን በጣም የሚገርመው ነገር ምንድነው መሰለሽ? በዘፈቀደ የሚደረጉ ነገሮች የሉም። ለምሳሌ እግዚአብሔርን ለማመስገን ለጸሎት ሊሆን ይችላል፣ ለዝማሬ ሊሆን ይችላል፣ ስንነሳ በዘፈቀደ የምናደርጋቸው አክሽኖች እንኳን የሉም። እንግዲህ ከኔ የበለጠ እነዚህ ነገሮች ማብራራት የሚችሉ አሉ። ቅድም እንዳልኩት ይሄ ስለ ከበሮ፣ ስለ ጽናጽል በደንብ በስፋት ማስረዳት ማብራራት የሚችሉ እህቶች ወንድሞች አሉ። አሁን ለምሳሌ እኔ ሁለት እህቶቼ የበገና መምህራኖች ናቸው። ከኔ የበለጠ ስለዛም መንፈሳዊ መሳሪያ በደንብ ማብራራት ይችላሉ። ግን እኔ የተረዳሁትን ያክል ልንገርሽ፣ ያው መነሻ ይሆናል ማለት ነው። ከዛ ያው እውቀትሽ እየሰፋ ይሄዳል። ከበሮ እንግዲህ ሁላችሁም ከተመለከታችሁት በአንደኛው ሳይድ በኩል ጠባብ ነው፣ በአንደኛው ሳይድ በኩል ደግሞ ሰፊ ነው እና በዙሪያው ላይ ከታችኛው ከጠባቡ ክፍል እስከ ሰፊው ክፍል ድረስ ደግሞ የተቀመጡ የተጠፈሩ ደግሞ ጠፈሮች በቆዳ የተሰሩ ገመዶች አሉት። ያ ብቻ አይደለም፣ ከጠፍሩ ስር ያለው ጨርቅ በአጠቃላይ ቀይ ግምጃ የለበሰ ነው። አንዳንድ ጊዜ የተለያዩ ቦታዎች ላይ ያው ፕሮግራምን ከማሳመር አንፃር አንዳንድ እህቶች ወንድሞች ሳያውቁ ነጭ ያለብሱታል፣ ከበሮን ይሸፍኑታል። ብዙ ጊዜ ከተመለከታችሁ በተለይ ለሰርግ ፕሮግራም ይሁን ለምን እንደሆነ አላውቅም ነጭ ያለብሱታል። እንደ ስርዓት ግን ያ ቀይ ጨርቆ የግድ መታየት አለበት እና ያ ብቻ አይደለም፣ ደግሞ ከውስጡ 5 ጠጠሮች አሉበት። 5 ጠጠሮች ከበሮ ውስጥ በእያንዳንዱ ከበሮ ውስጥ ያሉ 5 ጠጠሮች አሉ እና ከነዛ ጀምረን እስኪ እናስረዳችሁ። የመጀመሪያው እነዛ 5 ጠጠሮች ረዱ በቤተክርስቲያናችን የተለያየ ትርጓሜ ይሰጣቸዋል። 5 ጠጠሮች እንደያገባባቸው ማለት እንደሚነገርበት ሐሳብ መነሻነት የተለያየ አይነት ሐሳብ ይኖረዋል። 5 አዕማደ ምስጢራትንም አካቶ ሌሎችንም ማለት ነው። ግን ከበሮ ላይ ያለው እነዛ 5 ጠጠሮች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቸነከረባቸውን 5 ችንካሮች የሚያስታውሱ ናቸው። ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ የሚባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ሲቀበል በዝማሬው ከሕማሙ ጋር እንድንተባበር ቅዱሳን አባቶቻችን ያስቀመጡልን ስርዓት ነው እና በመስቀል ችንካር ሲቸነከር 5 ችንካሮችን ተቸንክሯል ጌታችን ኢየሱስ ክርስቶስ እና እነዛ 5 ጠጠሮች የሚያሳዩት ረዱ እነዛን 5 ችንካሮች 5ቱ ቅንዋተ መስቀሎችን እነዚህ ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ ይባላሉ።
ከላይ ግምጃው ደግሞ ቀይ መሆኑ ክርስቶስ በቀራንዮ መስቀል ስለኛ ኃጢአት ስለኛ በደል ደም ማፍሰሱን አንድ እሱን የሚያጠይቅ ነው። ሁለት ደግሞ የኔና ያንቺን ነውር ረዱ እንግዲህ ዕለት ጌታን እናስቀይመዋለን አይደል? በርግጥ እንደው እኔ ካንቺ በለጠ በጣም ብዙ ኃጢአት የምሰራ ሰው ነኝ። በጣም ክርስቶስን እበድለዋለሁ። ግን አነሰም በዛም የምንሰራውን ኃጢአትና በደል ይኸውልሽ እንደዚህ በነጠላ ሊሸፍንልን ጌታችን ኢየሱስ ክርስቶስ እርቃኑን ስለኛ ተሰቅሏል። እርቃኑን እና ልብሱን ከመቅደላ ይሄ ምንም ስፌት የሌለባትን ቀሚሱን እጣውጥተው ከተከፋፈሉ በኋላ ከዛ በፊት ከላይ የለበሳትን ቀይ ግምጫ ቀዳደው ጥሎት ነበር እና ሁሉም ይሄ በዝማሬ ሰዓት በአምልኮ ሰዓት ህሊናችን ከክርስቶስ ሕማም ጋር እንዲተባበር ቀደም እንዳልኩሽ ቅዱሳን አባቶቻችን ያስቀመጡት ስርዓት ነው እና ከበሯችን በአጠቃላይ ዙሪያው የሚለብሰው ጨርቅ በአጠቃላይ ቀይ ነው። ብዙ ጊዜ ልብ ብላችሁ ከተመለከታችሁ እና ጠፍሮች ደግሞ አሉ። ጠፍሮቹ ክርስቶስን ጠፍረው ያሰሩበትን ገመዶች የሚያስታውሱ ናቸው። በችንካርም ደግሞ ሲቸነክሩት በመስቀል ላይ ሲሰቅሉት እጆቹን በእነዚህ ጠፍሮች ግራና ቀኝ ወጥረው ሕማሙ እንዲበዛበት እንዲሰቃይ እንዲንገላታ እጆቹን በጣም በጠፍሮቹ ወጥረው ነው በችንካር የቸነከሩት። ጠፍሮቹ እነዛን የሚያስታውሱ ናቸው እና የከበሩ አንደኛው ጠባብ አንደኛው ሰፊ የሆነው ድምጽ ለማውጣት ነው። የሆነ አሪፍ ድምጽ እንዲወጣ ነው አይደለም። አሪፍ ድምጽ እንዲወጣ አይደለም። ምክንያቱም ከቤተ ክርስቲያን ይልቅ አሪፍ ድምጽን ዓለም ትፈልጋለች። ይላሉ እንደምታውቁ ጆሮአችን አንዳንድ ጊዜ ብዙዎቻችሁ ራሳችሁን ታዘባችሁ ከሆነ መዝሙር እንኳን አንዳንድ ለቤተ ክርስቲያን አዲስ የሆኑ ሰዎች መዝሙር እንኳን ሲሰሙ ለስጋ ጆሮ የሚመቹ ዜማዎችን ነው የሚፈልጉት። በቃ ለስጋ ጆሮ አንዳንድ ሰው መዝሙር በነገራችን ላይ ስብከት ነው፣ መዝሙር ምስጋና ነው፣ መዝሙር ጸሎት ነው እና አንዳንድ ሰው በቃ ገና ለቤተክርስቲያን ልክ ቀረብ እንዳለ በቃ የሚመስሉት አሌ በልሃሌ አሌ ምናምን እንደዚህ ነገሮች ደስ ይሉታል። በተፈጥሯችን እኛ የሆነ ለዓለማዊ ነገር የሚመች ነገር ስለሚመችን ማለት ይሄ እንዴት ነው ለስጋ ጆሮአችን ደስ የሚል ነገር መስማት ስለምን ዓለም ትቀርመን ነበረ። ልክ አሁን በቤተክርስቲያን ያለው የከበሮ ዲዛይን ለዓለም አመቺ ቢሆን ኖሮ ከኛ በፊት ዓለም ቀድማ ተጠቀምበት ነበር። ምንድነው ጥቅሙ? በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ምንድነው ጥቅሙ? ምንድነው ትርጉሙ ካልን ትርጉሙ ጠባቡ የትፍሲትን የስጋን፣ ሰፊው ደግሞ የመለኮትን ምሳሌ የሚያሳይ ነው። ክርስቶስ እንደምታውቂው ረዱ እርሱ ፍጹም አምላክ ፍጹም ደግሞ ሰው ነው። የቤተክርስቲያናችን ሊቅ ቅዱስ ቄርሎስ ምን ይላል መሰለሽ? ብረትን አግላችሁ ወደ እሳት ክተቱት፣ ብረትን ወደ እሳት ክተቱት። ያ የጋለ ብረት ከዛ እሳት ከወጣ በኋላ ብረት ብቻ ይሆናል እንዴ? ይረዱ አይደለም አይደል? እሳትም ጭምር ነው። ክርስቶስ እርሱ በእግዚአብሔርና በሰው መካከለኛ ያለ መካከለኛ ፍጹም አምላክ ፍጹም ሰው የሆነ ጌታ ነው እና ከበሯችን ያንን የሚሰብክ ነው። በአንድ በኩል ወንድሞቻችንን እናመሰግናለን። ቃልዎት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች ከምንገናኝ ድረስ ሰላም ቆዩ።